የሺሻ ገመድ ያላቀበልኩት አለ ብዬ አላምንም። የእውነት ስም ጥሪያት በለኝና ትልልቅ አሁን የሀገራችን አርቲስቶች ምናምን የሚባሉት እኔ የሺሻ ገመድ ያላቀበልኩት አለ ብዬ አላምንም። የእውነት አትዋሽ። አሁን እዚህ ጋር ነው የምነግርሽ። ይኸውልህ ብዙ አርቲስቶች አሁን አሪፍ ቦታ የደረሱት ማለት እዛ ክለብ ላይ ነው እንትን የሚሉት መጣው ይሄ ሜንካስት እንዲጫወቱ መጀመሪያ ክለብ ላይ ነው የሚቀጥሯቸው። ይሄ እኮ ያለ ነው። ሴቶቹ ወንዶቹ ሴቶቹ ነው። እንዴት ብላ አሁን ሴት እንዴት ብላ ትቀጥራለች? አሁን ምናያቸው በጣም ትልልቅ መኪና እየነዱ ምናምን ምናያቸው ሴቶች በፊት እዛ ክለብ ላይ መተው አይቻቸዋለሁ። የሺሻ ገመድ አቀብያቸዋለሁ። ብዙ ሴቶች ብዙ ዋጋ ከፍለዋል። ተሰሚነት ስለሌላቸው ለአርቱ ፍቅር ስለነበራቸው መታወቅም ስለሚፈልጉ ከቲቪ ሆስት ጀምረ እኔም አሁን እግዚአብሔር ይመስገን አሁን እኩል ላይ ቆመናል ሁላችንምና እኩል ላይ ቆመናል ስለ ቴክኖሎጂው ተራቋል። ሁላችንም ፌመስ መሆን ምንችልበት ሰዓት ነው። የዛኔ ግን አልቻሉም ነበር እነሱ። ስለዚህ ዳይሬክተሮች የሚሏቸውን ነገር ያዳምጣሉ። በቃ አለቀ። ይመጣሉ፣ የተቀጠሩበት ቦታ ይመጣሉ። የብዙ ሴት ህይወት ተበላሽቷል። የብዙ ሴት ምንድነው እዛ ክለብ ውስጥ ምንድነው የሚያበላሻቸው እንዴ? መቼም እንትን ወተት አይደለም ማቀርብላችሁ አይደል? ምኑም ይቀርበው እንዴ ውስጥ የሚጠጣ ነው። ሲጠጣ ራሳቸው ይዞራል እነዚህ ሴቶች። ከዛ በኋላ ይሄ የራቁት ቪዲዮ የሚባል ነገር አሁን አይደለም የተጀመረው። ማኔ የዛኔ ነው። ከዛም በፊት ይሆናል የተጀመረው አላውቅም። እኔ ባለሁበት ሁኔታ ግን እነዚህ ሴቶች ብዙ ነገር ይያዝባቸው ነበር። የዛኔ ዳይሬክተሮች በጣም ብዙ ሴቶችን ጎድተዋል። በጣም የብዙ ፊልም ዳይሬክተሮች ብዙ ሴቶችን ጎድተዋል። ሴቶች ተጎድተው ነው እዚህ ጋር የደረሱት። በተለይ ፊልሙ ዓለም የገቡ እንደዚህ ይሄ ሚዲያው ላይ ያሉ ሴቶች በጣም አቢዩስ ተደርገዋል። አሁንም እየተደረጉ ነው። አሁን ሚዲያው ላይ ያሉት ብቻ ሳይሆን ሴት ልጅ በአጠቃላይ እየተጎዳች ነው። ግን ምንድነው ላይፋቸው አሁን ላይ ያኔ ስታይ እዛ ጋር ሄደሽ ማለት behind the scene እግዚአብሔር ለምክንያት ነው ያሳየሽና ምንድነው እዛ ጋር የሚደረገው ነገር ምናምን ስታይ የሚወራው ነገር ደግሞ በዳይሬክተሮቹና ባለሀብቶቹም የሆነ ኮኔክሽን እንዳላቸው ይነገራል። አሁን እንትን ትዳር የሚያገኙት ሴቶች አንድ ፊልም ከሰራች በኋላ ትተኩሳለች። ገባ አለቀ። መሀል ላይ እንትን አለ ቼናለ ትተኩሳለች። በቃ እግዚአብሔርን ማመሰግነው እነዚህ ሁላ ሰዎች አስተናጋጅ አይፈልጉም አያዩም። እግዚአብሔር ይጋረደኝ ለዱይ ያርገው ነው የሚያስቧቸው። አለቀ በቃ። ሰራተኛ ነኝ እኮ ሰራተኛ፣ የቤት ሰራተኛ በለኝ። ቢፈልጉስ እንደው ነው ዳይሬክተር ነው ለዛች ፊልም መኪና የሚገዛው ሰው ያይተው አያዩም። መቼ ያዩሃል? አቅርበህለት ሲጨርስ እኮ አይኑ ይታወራል። እነሱ ደግሞ